ኧረ ችግር የለም። ግሪኮስ ተሰክቶልኛል። ግሪኮስ እየወሰድኩ በእናሱ ምክንያቱ እንዲሽ እኔ ስላመመኝ ነው እንደዚህ ነሱ መጀመሪያ እኮ ብዙ ለማስታረቅ ሞክረን ነበር፣ ግን እናት እንዲህ እስክትሆን ሆነች እምሮ የምትጨነቅ ምን ያለች ናት። ለምንድነው ራስሽ ምትቆጩ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። እና ውድ ቤተሰብ ደህና ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ዛሬ ትንሽ ቪዲዮ ይዤ መጥቻለሁ። ያው እንደተለመደው ሁሌ እንደምላችሁ ውድ ቤተሰብ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። በተለይ ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ ማለት ነው። ውድ ቤተሰብ አሳድጉኝ። እናንተን አይጎዳም፣ እኔን ይጠቅማል። ስለዚህ አማን አሳድጉኝ፣ ሰብስክራይብ አድርጉኝ። ሁላችሁም የምትመለከቱ ሁላ ሰብስክራይብ እያደረጋችሁኝ ለፎላችኋለሁ። ውድ የሀገሬ ልጆች ሰብስክራይብ አድርጉኝ። ወላሂ ሰብስክራይብ የለኝም እንደምታውቁት። ያው አረብ ቤት ያው በተመቼ ሰዓት ነው የምገባው የምሰራው፣ ሁሌም አልሰራም እና ለዛ ነው ቤተሰቡን እላችኋለሁ ውዶች። እና አንድ ቀን ኢንሻአላህ ቻናሌ ይስተካከልና ሀገር ገብቼ ከእናንተ ከውድ ቤተሰቦቼ ጋር ፊት ለፊት የምገናኝበት ቀን ቅርብ ነው ኢንሻአላህ። አሁን ያው ተካሜራ ጀርባ ነው የምሰራው፣ ስለማይመች ነው ታውቁታላችሁ። ሰው ቤት ያለ ሰውና ሰብስክራይብ በጣም ትንሽ ነውና ሰብስክራይብ አድርጉኝ እላችኋለሁ ውድ ቤተሰብ። ሲቀጥል ያው ዛሬ የመጣሁት በእነ ፍቅር ነው። ፍቅርና ፉፉ ሙባረክ የሚባለው ልጅ እንደሚታወቀው በፊት ያው ፍቅርና ፉፉ ጓደኛሞች ነበሩ። አንድ ላይ ነው ቪዲዮ የሚሰሩት። ያው ፍቅረኛሞች ነን ምናምን እያሉ እቺ ትዕግስት ናት የምትባለው ላይ ቀርበው ራሱ ያው ፍቅረኛሞች እንደሆኑ ነው የገለጹት እና በጣም እንደሚወዳት እሷን በጣም እንደምትወደው ያው እንደዛ ነው። በመሀል ያው እና አብርሽና ሩታ ሲጣሉ ሲጋጩ ፍቅር ገባች በመሀል ከአብርሽ ጋር። እሷ ደግሞ ተዛ በፊት ነው ያው ፉፉና ፍቅር ምን እንዳራራቃቸው አላውቅም። በመሀል ያው የሆነ ነገር ተፈጠረና ተራራቁ። ያው እንትና ፉአድም ያው ሌላ ልጅ የሆነ ፈትያ የምትባል እሷን ጓደኛ አገኘው ካሁን በኋላ ምናምን እያለ እሷን ጋር ሆኖ ያው ፍቅርን ለማናደድ ቪዲዮ ይሰራ ነበር። ፍቅርም ያው አብርሽ ጋር አንድ ሰው አይታችኋል። ሩታ እንደዛ ስትናደድ ያው ፍቅርም ደግሞ አብርሽ ጋር ሆና ምናምን ብቻ ያው ይመቻቸው። ድራማው ተመችቶኛል። እኔ ደግ ያደረጉ ማለት ነው። እና ምን ልላችሁ ፈልጌ ነው ያው በረመዷን ሩታ ኢስሐቅን አስፈጠረች። አባያ ለብሳ ምናምን ሂጃብ ለብሳ ሙስሊም ሆቴል ነስትራት ወስዳ ፍጡር አስፈጠረች። እሷም ደግሞ ይሄንን ሙባረክ የሚባል ልጅ ጓደኛዬ ነው ተፉፉ ጋር ስጠለቻለሁ፣ ታብርሽም ህይወት ወጥቻለሁ፣ አብርሽንም አሁን በኋላ አረብሽም ህይወት ወጥቻለሁ ብላ ቪዲዮ ሰራይ። ከዛ አዲስ ፍቅረኛ አዲስ ጓደኛ አግኝቻለሁ ብላ ከሙባረክ ከሚባለው ልጅ ፍጡር ምናምን አብረው እያፈጠሩ አይታችሁ ከሆነ በረመዷኑ እና ሙባረክና ፏር ደግሞ ጓደኛ ናቸው። ከዛ ሙባረክ ተብዬው ፉአድን ጠርቶታል፣ ፍጡር ማለት ነው። ሙባረክ እንትና ፉአድም ያው ተጓደኛዎች ፈትያ የምትባለው ልጅ ጋር አብሮ መጣ እዛ ፍጡር ላይ። ፍቅርም ተገኝታለች። እንደውም ፉአድ እሷ ታለኝ ለምን ጠራሃኝ? ለምን ሙባረክ ደግሞ የምነግርህ ነገር ስላለኝ ታንተ ማጣራው ነገር ስላለኝ ነው የጠራሁህ፣ ለሌላ ነገር አይደለም፣ ተረጋጋ፣ ፍጥር ምናምን አለው።
ፍቅርም እነሱ ሳይመጡ በፊት ለምን እሱን እንደምጠራ ባቅ ኖሮ አልመጣም፣ ለምን ትጠራዋለህ ምናምን ብላው ነበር። ያው የምጠይቀው ጥያቄ ስላለኝ ነው፣ ስለና ስላንቺ የበለጠ ግልጽ እንዲሆንልን የምጠይቀው ጥያቄ ስላለኝ ነው ፉአድን የጠራሁት ምናምን አላት። እሱም ደግሞ ፍቅር አለችበት ለምን ጠራኸኝ ብሎ ደራፍ ሲል ከዛ አፈጠሩ ምናምን በሉ ጠጡና ሙባረክ ጥያቄ ያቀረበለት ለፉአድ ማለት ነው። አንተ ፍቅርን ታፈቅራታለህ፣ ትፈልጋታለህ? ካሁን በኋላ አንተና እሷ እንዴት ነው ህይወት ይቀጥላል ምናምን ሲለው አይ እኔ አልፈልግም፣ የራሴን ህይወት ይዣለሁ፣ የራሴን ካሁን በኋላ በህይወቷ ምንም አልገባም፣ እኔ የራሴ ህይወት ቀጥያለሁ፣ ይሄው ጓደኛ አለች ምናምን ብሎ እዛው ፊት ለፊት አወራ ፉአድ። ሙባረክ ደግሞ እንደዛ ስለሆነ ካሁን በኋላ ፍቅር ተጎኗ አቆማለሁ እኔ ማለት ነው፣ ተጎኗ አቆማለሁ። ጓደኛዋ ምርጥ ፍቅረኛዋ ምርጥ ጓደኛዋ በቃ ጓደኛ ወንድም ሳይሆን ጓደኛ ፍቅረኛ ሆኜ ተፍቅር ጎን እቆማለሁ። ካሁን በኋላ ፍቅር እንድትጎዳብኝ አልፈልግም። የሚመጣል ይከዳታል፣ የሚመጣል ይከዳታል፣ የሚመጣል ይከዳታል። የፍቅር ስሜት ስለተጎዳ ካሁን በኋላ እኔ ከፍቅር ጎን ነኝ፣ የፍቅር ጓደኛ ነኝ፣ የፍቅር ፍቅረኛ ነኝ ሲለው እዛው በቃ ተጣሉ ምናምን። መጀመሪያ ጠይቆት አልፈልጋትም፣ የራሴን ህይወት ጀምሬያለሁ፣ ህይወቷን ትጀምር ብሏል። አሁን እኔ እወዳታለሁ፣ እኔ አፈቅራታለሁ፣ እኔ ተጎኗ እቆማለሁ ሲለው ደግሞ እንደገና ር ያለ ፉአድና ሙባረክ ተዛው ጀምሮ ተጣሉ ማለት ነው። ተጣሉ። ፉአድም ያው በቁጣ ያችኛቱ ልጅ እጇን ይዞ ተፈጥሮ ቦታ ሄዴ። ይሄኛውም ደግሞ አሁን ስጠይቅህ አልፈልጋትም፣ የራሴ ህይወት ጀምሬያለሁ፣ ፍቅር ታሁን በኋላ እሷ እንትን አልቋል፣ አልፈልጋትም ብለኸኝ አልነበረም ወይ? ካልፈለጋት ደግሞ እኔ ተጎኗ እቆማለሁ፣ ካሁን በኋላ ስትጎዳ ማየት አልፈልግም እና እኔ ተጎኗ መሆን እፈልጋለሁ ስልህ እንደገና ለምንድን ነው የሚቆጭህ? ለምንድን ነው የምደነግጠው? ለምንድን ነው የምትለድመው? እየተጫወትክባት ነው ማለት ነው ምናምን አንድ ተባባሉ፣ ተጣሉ። ፍቅርም አዎ ህይወቴን ጀምሬያለሁ ተሙባረክ ጋር፣ ካሁን በኋላ እናንተ ነገር አልቋል፣ አንተም እንዳልከው እኔም አልፈልግህም አለችው እዛው። እሱም ደግሞ ጓደኛዬ ስለሆንክ ሙባረክ እንትን ፉአድ ማለት ነው፣ ሙባረክ ጓደኛዬ ነው አለ፣ የቅርብ ጓደኛዬ ነው። የቅርብ እንደዚህ የሆንኩበትና የተቆጣሁበት ምክንያት የቅርብ ጓደኛዬ ስለሆነ እንዴት አድርጎ የኔን ጓደኛ የኔን ፍቅረኛ ምራትን ሴት እሱ ይወስዳል፣ እሱ ያፈቅራል፣ እንዴት ተደርጎ እኔ ብተዋትስ ነው ፉአድ ያባባሉ ማለት ነው። እኛው ደግሞ ጠይቄሃለሁ፣ መጀመሪያ ቅሬታ ታለህ ጠይቄህ ነበር፣ አልፈልጋትም አልከኝ እና ልጅቷ የሚመጣል ይከዳታል፣ የሚመጣል ይከዳታል፣ ተጎኗ የሚቆም ጠፋ፣ ተጎዳች። ስለዚህ እኔ ታውን በኋላ ተጎኗ አልኩህ ተባባሉ። ፉአድ ደግሞ አንተ ጓደኛ የቅርብ ጓደኛ ስለሆንክ እንዴት አድርገህ የኔን መወዳትን የኔን ፍቅረኛ የነበረች ሴት የራስህ ታረጋለህ? ብቻ ያው ነገሩን አጥመሰመሱ ትላችኋለሁ። ተጣሉ እና በዛው ተራርቀው ይኖሩ ነበር ተጣልተው። እና አሁን ምን ታደርግላችኋለህ? አቶ ፍቅር እንዲታረቁላት ሆስፒታል ሄዳ ተኝታ አስጠራቻቸው። በእናንተ የተነሳ ስሜት ተጎዳ። እናንተ የድሮ ጓደኛሞች የነበራችሁ ተጣልታችሁ ተራርቃችሁ እየተዛዛታችሁ በመጥፎ አይን እየተያያችሁ በእኔ የተነሳ በቃ እናንተ እርቅት አልፈጠራችሁ፣ እኔ በሽተኛ ሆንኩ ብላ ሐኪም ቤት ሄዳ ወድቃ አልጋ ላይ ተኝታ በዶክተር ተደውሎ አስጠሯቸው። በእናንተ ነው እንደዚህ የሆነችው በእናንተ። ታሁን በኋላ እናንተ ደህና ካልሆናችሁ እሷ ደህና አትሆንም፣ ስሜቷ በጣም ተጎድቷል አለቻቸው ዶክተሯ። በእኛ ተሆነ እኛ በቃ ታርቀንልሻል፣ እኛ እንደ ድሮ ሆነልሻል፣ ብቻ አንቺ ዲያን የለን እንጂ ብለው ሁለቱም እነዛ የተጣሉ ጓደኛሞች አንገት ለአንገት ተያዙ፣ ተቃቀፉ እላቸዋለሁ። ሐኪም ቤት ተኝታ አስታረቀቻቸው
እላችኋለሁ። ለማንኛውም ይመቻቸው ጉድ ቤተሰብ። እኔን ደግሞ እንደነገርኳችሁ ላይክ ሰብስክራይብ አርጉኝ። በተለይ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ወላሂ ምንም አይከፈልበትም። እኔን ይጠቅማል፣ እናንተን አይጎዳም። ስለዚህ ውድ የሀገሬ ልጅ ሰብስክራይብ አርጉኝ እና እንደዛ ነው።